የእሳትነት እድሜው ላይ ነው ወደዛ ወደ ማረሚያነት የገባሁት። ያ እድሜ ደግሞ በጣም እሳት ነው። እሳት ደግሞ ከተጠቀምክበት እንጀራን ታበስልበታለህ፣ ካልተጠቀምክበት ደግሞ ራስን ታቃጥልበታለህ። እና እኔ የተቃጠልኩበት እድሜ ነው ብዬ ነው የማስበው። ግን ምንድነው ሁሉም ነገር ለመልካም ነው። እናቴ ሁሌ ትለኝ ነበር፣ ልጠይቀኝ ስትመጣ ለበጎ ነው ትለኛለች። ገባ በቃ ኤቭሪቲንግ ያ በቃ ህይወት ራሱ ቀጥ ያለች ነው የሚመስለው። ግን ከዛ ባሻገር ያለውን ላይት ማየት ከቻልክ ዩካን እዛ ጋር መድረስ ትችላለህ። የምትፈልገው ቦታ መድረስ ትችላለህ። እና እነዛ እኔን በደንብ ሰርተው አሁን ያለኝ ፐርሰናሊቲን በደንብ ሰርተውኛል ብዬ አስባለሁ። አንድ ሞዶ አባባል አለ፣ የኮንፊሽየስ አባባል፣ አልማዝ ሳይሞረድ እንደማያበራው የሰው ልጅ ስብዕና ያለ መከራ ቦጋ አይልም ይላል። ደስ ይለኛል። እያንዳንዱ የሰራኋት ነገር እያንዳንዷ ነገር ለኔ ቫልዩ አላት። ምክንያቱም ሁሉም የኔ የህይወቴ አንድ አካል ናቸው። ጠንካራ አድርጎኛል ብዬ አስባለሁ።